ሰላም ሰላም የቻናል የተከታታዮች እንደምን አላችሁ? ሰላማችሁ ይብዛልኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቪዲዮውን ምልክቷን እየተጫናችሁ ቤተሰብ መሆን ትችላላችሁ። በእንቅልፍ ሰዓት፣ በምንተኛ ሰዓት ፀጉራችን በዚህ መልኩ እየጠቀለልን መተኛት እንችላለን። ምክንያቱም እንዳይሰበርና እንዳይበጣጠስ ያደርግልናል ማለት ነው። ፀጉራችን እንዲያድግ ያደርግልናል። አሁን ማሳያችሁ አንድ ሰሞኑን ሲዘዋወር የነበረ ዘይት አለ። እኔ ልጠቀመውና የሚስማማኝ ከሆነ አሪፍ ከሆነ ሜንሽን አደርግላችኋለሁ። ልጅቷን ገና ዛሬ ነው የምጠቀመው፣ ግን በጣም ነው የሚረብሸው ሽታው። ይችን ከራሳችሁ ነው የምታደርጓት፣ አንድ ላይ ይመጣላችኋል። እዚህ ስደት ላይ ባትገዙ ይመረጣል፣ ከኢትዮጵያ ብታስመጡት። ምክንያቱም ከኢትዮጵያ የሚመጣው በጣም ርካሽ ነው፣ እዚህ ደግሞ ውድ ነው። ብዙውን ጊዜ በኦንላይን የሚሸጥ ነገር ወይም ኬሚካል ያለበት ነገር እኔ አያስደስተኝም እና ግን በጣም ስለተጋነነለት ለሞክረው ብዬ ነው እኔ ያስመጣሁት። ለእኔ ከጠቀመኝና አሪፍ ከሆነ በእኔ ላይ ለውጥ ታሳየኝ እናንተ እንድትገዙ ሜንሽን አደርግላችኋለሁ ልጅቷን ማለት ነው። ከአራት ሰዓት በኋላ ነው የምትታጠቡት ብላለች። እስኪ አንድ ወር ድረስ በ15 ቀን ውስጥ በአንድ ወር ውስጥ ለውጥ ያሳያል ስላሉ፣ ስለዚህ አንድ ወር እና 15 ቀን ድረስ ቢያንስ በትንሹ 2 ሳምንት ድረስ ሌላ በቤት ውስጥ የሚዘጋጅ ማስክ እኔ አልጠቀምም ማለት ነው። ምክንያቱም የዚህን የቅባቱን ለውጥ ማየት እፈልጋለሁ። በተረፈ ሰላማችሁ ይብዛልኝ። እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት መናገር ትችላላችሁ። እኔ 4 ሰዓት ድረስ ስለማቆየው 4 ሰዓት ድረስ ይቆይ ስላለች ልጅቷ እንደዚህ አድርጌዋለሁ። ባይ ባይ። ደህና ሁኑ። ሰብስክራይብ አድርጉ።